ይገባል የሚል እምነት የለኝም። ስለዚህ ሄዶ በጥያቄ የሚመለስ ነገር የለም ኢትዮጵያ ውስጥ። ስለጠየቅነው ይሄ መንግስት በምንም ተአምር በቅንነት የሚመልስልን ነገር የለም። በፈቃደኝነት የሚሰጠን ነገር የለም። ዓላማችን ልናሳካ የምንችለው አገርና ህዝብን ከጥፋት ልናድን የምንችለው ታግለን በማሸነፍ ብቻ ነው። ለማሸነፍ ደግሞ ያለን እድል ተስፋ ሳንቆርጥ በስፋት ይህን እንቅስቃሴ በማቀጣጠል እና ሪሊ የኢሃፓ ጅምር ጥሩ ጅምር ነው፣ ግን ገና አንድ ሙከራ ነው። ኢሃፓም የበለጠ አጠናክሮ ሊቀጥልበት ይገባል። ሌሎች ፓርቲዎች ሊጋሩት ይገባል። ይህን በጋራም በተናጠልም ይሄ እንቅስቃሴ መቀጠል አለበት፣ በስፋት መቀጠል አለበት የሚል እምነት አለኝ። ሄዶ ያ ሌላው ቅድም የጠየቀው ጥያቄ ነበረ ቴዲ፣ እንደውም አስታወስኩት፣ አሁን አለፈው ነበረ። ይሄ ነገር የሚያሳየው ምንድነው? የሰላማዊ ትግል ጭራሽ ተስፋ አስቆራጭ መሆኑና የማይሰራ መሆኑን ነው ወይስ የሚሰራ መሆኑን ነው ብለህ ጥያቄ አቅርበህ ነበር። አለፈው ነው ይሄ መንግስት ምን ያህል ሰላማዊ ትግልን እንደሚጠላ ነው እንደሚፈራ ነው አሁን የኢሃፓ ተመክሮ የሚያሳየው። እስቲ የአፍሪካ ሆቴል ህዝብ ስለተሰበሰበ በመንግስት ላይ ምን ሊፈጠር ይችላል? ምናልባት 2000-2500 ሰው ነው ሊገኝ የሚችለው። በሰላም ሐሳብ ለመለዋወጥ ነው የተጠራው። ግን መንግስት የሚፈራው ምንድነው? ይቺ ነገር ከተጀመረች ትቀጥላለች፣ ሌሎችም ይሄን አራያ ይከተላሉ። ስለዚህ በአዳራሽ ስብሰባ አይወሰንም፣ ወደ ሰላማዊ ሰልፍ ይሸጋገራል፣ ወደ ህዝባዊ እምቢተኝነት ይሸጋገራል። ያ ደግሞ የስልጣን የበላይነትን ጥያቄ ውስጥ ያስገባል፣ አልቋቋመውም የሚል ፍርሃት ስላለው። ስለዚህ ይሄ ሂደት የሚያሳየኝ የኢሃፓ ስብሰባ መከልከሉ የሚያሳየኝ ምን ያህል በኢትዮጵያ ተጨባጭ ሁኔታ አገዛዙን ከስልጣን ለማስወገድ ለማሸነፍ ሰላማዊ ትግል አስፈላጊ መሆኑን፣ ከምንም ነገር በላይ አገዛዙም የሚፈራው ሰላማዊ ትግል መሆኑን የሚያሳይ ነው በተጨባጭ ብዬ ነው የማምነው በኔ በኩል። እሺ እንግዲህ ይህንን ሐሳብ ይዘን እንዳልኩት በቀደመው ሳምንት ዝግጅታችን ከአቶ ይልቃል ጌትነት ጋር ስንነጋገር ያነሳቸው አንዳንድ ነጥቦችን እኔ ልጠቃቅሳቸውና የተዘነጉትንም አሟልታ አስተያየት ትሰጥባቸዋለህ። ይልቃል የሚለው ምንድን ነው? ያው እንደሰማኸውም አውቃለሁ። በዚህ በሰላማዊ ትግል ጥሪ ላይ ከዚህ በፊት አብራችሁ የምትነጋገሩበትም ጊዜ አንስቶት የነበረ ነጥብ ነው። ዳይኮቶሚ ትፈጥራለህ የሚል ሐሳብ አንስቷል። አንተን ማለት ነው። ማለት ታጣቂዎቹ በተለይ የፋኖ አደረጃጀቶች የሰላማዊ ትግልን ሪጀክት አድርገው የሚያውቁበት ጊዜ በሌለበት፣ ከዚህም ቀደም ሁለገብ ትግል ይሉ በነበረበት፣ ትግሉም የህልውና በሆነበት አሁን እንደ አዲስ እንደተቀበሉ አሁን እንደ አዲስ እንደገባቸው የሚያስመስል ገለጻ ትክክል አይደለም የሚል ነጥብ አንስቷል። አንድ ሁለተኛ ፕሮባብሊ እናንተ የአካሄዳችሁት ባለው ጥሪ መሬት ላይ ተጨባጭ የሆነ ማህበረ ፖለቲካዊ መሰረት ሳትፈጥሩ ነው ጥሪውን እያደረጋችሁ ያላችሁት፣ ለህዝብ የተሳሳተ ተስፋ እየሰጣችሁ ነው የሚልም አስተያየት አንስቷል። በተጨማሪም እነዚህ በህዝቡ በዘንድ የሚካሄዱት እንቅስቃሴዎች ሬጉሌት ተደርገው በተፈለገው ጊዜ መንቀሳቀስ የሚችሉ ይመስል በተፈለገው ጊዜ እኛ በፈልግነው ጊዜ ጥሪን ስናደርጋለን ወይም ህዝቡን ወደ እምቢተኝነት እንጠራዋለን የሚመስል መሬት ላይ ቅድም ካልኩት ጋር የሚተሳሰር ቢሆንም አሁንም ራሱን ችሎ መታየት የሚችል ነው። የህዝብ ተቃውሞ እንደዛ ሰርቶ አያውቅም። ተቃውሞዎች፣ አብዮቶች የራሳቸው ጊዜና ሁኔታ አላቸው እንጂ ኑ ስለተባለ ብቻ የሚመጣ ህብረተሰብ አልኖረም እና እሱንም ታሳቢ ያደረገ አይደለም። ስለዚህ ለህዝብ የተሳሳተ ተስፋ እየሰጣችሁ ነው። መሬት ላይ ተጨባጭ የሆነ መዋቅር ባልሰራችሁበትና የምታንቀሳቀሱት ማህበረ ፖለቲካዊ መሰረት በሌለበት ነው ይህን ጥሪ እያደረጋችሁ ያላችሁት። ሶስተኛ ደግሞ ዳይኮቶሚ እየፈጠራችሁ ነው። ታጣቂዎቹ በተለይ በአማራ ክልል የሚንቀሳቀሱት የፋኖ አደረጃጀቶች የህዝባዊ እምቢተኝነትን አማራጭ ሪጀክት ባላረጉበት ሁኔታ ሳይቀበሉ ቆይተው አሁን እንደተቀበሉት ማድረግ ትክክል አይደለም የሚል ሐሳብ አንስቷል። በእነዚህ ላይ አንተ እንዲታከሉ እፈልጋቸዋለሁ ያልካቸውንም መጨመርና አስተያየት መስጠት ትችላለህ። ያኔም እንዳደረግኩት አንዳንድ ጥያቄዎች ሲኖሩኝ እጠይቅሃለሁ እኔ በመካከል እየገቡ። እሺ ቴዲ፣ በመጀመሪያ ጥቅል አስተያየት ነው መስጠት የምፈልገው። በቀደም ሳምንት ሆነው እርግጠኛ አይደለሁም ከይልቃል ጋር ያደረጋችሁትን ውይይት አዳምጨዋለሁ እና ርዕስም ነበረ የኔ ጉዳይ
ሰፊ ሰዓት ወስዳችሁ በዛ ጉዳይ ላይ ውይይት ስታደርጉ ሰምቻለሁ፣ ተከታትየዋለሁ። ያው ሪዮትን በቋሚነት ከምከታተላቸው ሚዲያዎች ውስጥ አንዱ ሪዮት ነው፣ አያልፈኝም እና ተከታትየዋለሁ። ብዙ ነገሮች ናቸው የተነሱት። እኔ መጀመሪያ ማለት የምፈልገው ይልቃል የመጀመሪያው አይደለም። በተለየ ሁኔታ በእኔ ላይ እንዲህ አይነት ትችት ሲያቀርብ፣ ትችት ማቅረብ መብቱ ነው። ትችት ፈርቼ አላውቅም። ትችትን ለመጠናከር አንድ ጥሩ እድል ይፈጥራል ብዬ ነው የማምነው። ችግር የለብኝም በዛ ረገድ። ህይወቴን ሙሉ በመተቸት ነው ያሳለፍኩት። ግን ምክንያቱም በማላውቀው ሁኔታ በየሚዲያው አንከር ሚዲያ ላይ፣ ሮሃ ሚዲያ ላይ፣ አንተም ሚዲያ ላይ አሁን አንዳንዴ ሲያስፈልግ በሽሙጥ መልክ ስሜን ሳይጠራ፣ አንዳንዴ ሲፈልግ ስሜን ጠርቶ ተገቢ ያልሆኑ ቃላቶችን በመጠቀም ደንቆሮ ብሎ በመሳደብ ጭምር ሲገልጽ ሰማዋለሁ እና እኔ አንድም ቀን መልስ ለመስጠት ሞክሬ አላውቅም። ይህን ነገር ማድረግ የጀመረው አሁን አይደለም፣ ሰሞኑን አይደለም፣ ከ2 ዓመት በፊት ጀምሮ እዚህ ሀገር ከመጣ ጊዜ ጀምሮ እና ቀርቤም አነጋግሬዋለሁ። ስንገናኝ የሀሳብ ልዩነት አለኝ ብሎ የሚያነሳልኝ ነገር የለም። ሚዲያ ላይ ሲቀርብ ግን እኔ በማላውቀው ምክንያት ከኔ ጋራ በጣም ሰፊ ልዩነት እንዳለው የኔን ሀሳቦች እንደሚቃወም አድርጎ ያቀርባል። መልእክት ለማን ለማስተላለፍ እንደሚፈልግም አላውቅም። ያም ሆኖ አንድም ቀን እሱ ላቀረበብኝ ትችቶች መልስ ሰጥቼ አላውቅም። እሱ በሌለበት እሱንም ደግሞ ስሙን ጠርቼ ምናልባት ተሳትፎውን ለማሳየት ለማመስገን ካልሆነ በስተቀር ይልቃልን ለመተቸት ጥረት ያደረኩበት ጊዜ፣ ሙከራ ያደረኩበት ጊዜ የለም እስካሁን ድረስ። ታስታውሳለህ? አንድ መድረክ ላይ አንተ ጋብዘህን ባሉን አንዳንድ የአቋም ልዩነቶች ተከራክረናል፣ ተወያይተናል። ችግር የለውም። እኔም አለው እሱም አለ። ግን አንዳችን በሌለንበት በየሚዲያው እየቀረቡ ስም ማጥፋት በሚመስል መልኩ ዘመቻ ማካሄድ ምን እንደሚጠቅም አልገባኝም። አሁንም ቢሆን ያው አንተም ያኔ ልደቱ በዚህ ጉዳይ ላይ ሀሳብ ካለው ቀርቦ እድሉን መጠቀም ይችላል ብለህ ተናግረህ ነበር። እኔ ግን በዚህ ጉዳይ መልስ መስጠት ፈልጋለሁ፣ ጋብዘኝ አላልኩም። ሁልጊዜ እንደምታደርገው ለቃለ መጠይቅ ጋብዘኝ ነው የመጣሁት። ኢንተረስቱ የለኝም ማለት ነው። እኔ አሁን ፍላጎቴ እንደዚህ መስጠት ግን ፍላጎት አይደለም። ልመጣልህ ነው ወደሱ። ከይልቃል ጋር ተገቢ ባልሆነ ተገቢ ነው ብዬ ባምን፣ ክሊር የሆነ የአስተሳሰብ ልዩነት ነው ብዬ ባምን መልስ መስጠት ይኖርብኛል። የሚያቀርባቸው ሀሳቦች በዛ ደረጃ የሚታዩ መስሎ አልታዩም። ለእኔ ለአንተ ሊታዩ ይችላሉ፣ ለእኔ ግን አልታዩም። ምክንያት ፈልጎ ቅራኔን ማስፋትና እኔን መተቸት ነው ማየው። ምክንያቱም የሚጨበጡ አይደሉም፣ ከራሱ አስተሳሰቦችም ጋር የሚጋጩ ናቸው እኔን ለመተቸት ብሎ የሚያነሳቸው አስተሳሰቦች። ስለዚህ የእኔ መልስ አስፈላጊ ነው የሚል እምነት የለኝም። አድማጭ ራሱ ህሊና አለው። ራሱ አድማጭ መገመት ይችላል፣ መታዘብ ይችላል ብዬ ነው የማልፈው። አሁንም ቢሆን ቴዲ፣ እኔ አሁን ላይ ትኩረት መስጠት ያለብን እንደኔና እንደ ይልቃል አይነቱ ሰው ልዩነትን ማስፋት ላይ፣ እርስ በርስ መጨቃጨቅ፣ መነታረክ ላይ፣ ስም መጠፋፋት ላይ ነው የሚል እምነት የለኝም። አሁን የኢትዮጵያ ህዝብ የሚፈልገው የእኛን ህብረት ነው፣ የእኛን አብሮ መቆም ነው፣ የእኛን አብሮ መታገል ነው፣ መተጋገዝ ነው። ልዩነቶቻችን ራሱ ለጊዜው ወደ ጎን አስቀምጠን በጋራ የህልውና ጉዳይ ላይ ተባብረን ታግለን ይችን ሀገርና ህዝብ ከህልውና ጥፋት እንድናተርፍ ነው የሚፈለገው። እኔ እዛ ላይ ነው ማተኮር የምፈልገው፣ እዛ ላይ ነው ጊዜን ማጥፋት የምፈልገው። ከሰዎች ጋር መጨቃጨቅ፣ መነታረክ ለረጅም ጊዜ አድርጌዋለሁ። ኦልሬዲ አልፌያለሁ። እሱን አሁን የቀሪ ህይወቴን ቀሪ ጊዜን ማጥፋት ካለብኝ ለትብብር ስራ፣ ለመተጋገዝ፣ ለመተባበር ነው ብዬ ነው የማምነው። የኢትዮጵያ ህዝብና የኢትዮጵያ ነባራዊ ሁኔታ የሚፈልገው ይሄን ነው ብዬ አምናለሁ። ነገር ግን አንተ እንደ አንድ የሚዲያ ሰው አይ በዚህ ጉዳይ ላይ መልስ ልሰጥበት ይገባል ብለህ በተለየ ሁኔታ የምታየው ጥያቄ ካለ ያሳምነህ ማለት ነው ልታነሳልኝ ትችላለህ፣ ልመልስ ይችላል። ሁለታችሁ በኢትዮጵያ በፖለቲካው እንቅስቃሴ ውስጥ በጣም ጎላ ያለ ስፍራ ያላችሁ ናችሁ። በተለያየ ጊዜ አሚን መሰረታዊ የሆነ የርዕዮተ ዓለም ልዩነት ነው አይደለም፣ ሌላ ጉዳይ ሆኖ አብሮ ለመስራት አስቸጋሪ የሆነ ልዩነት ግን ያለ ይመስላል። አሁን አንተም እንደነገርከኝ ያለ ይመስላል። የእኛ ፍላጎት በዚሁ አጋጣሚ ካነሳኸው አይቀር ይሄ ነገር ሪዞልቭ ተደርጎ አቅማችሁን አስተባብራችሁ በጋራ ለትግሉ አስተዋጽኦ ማድረግ የምትችሉበት ሁኔታ እንዲፈጠር ነው። ነገሩንም ከሚያስፈልግ በላይ
ማንትን ማድረግ የማንፈልገው ሴንሴሽናላይዝ ማድረግም ፍላጎታችን አይደለም። ችግሩ እንዲፈታ እንፈልጋለን። ተከታታዮችም ክላሪቲ እንዲኖራቸው አት ሴም ታይም እንፈልጋለን እና የኛ ፍላጎት ይኸው ነው። ችግሩ ሪዞልቭ ተደርጎ የዋትኤቨር ዲፍረንስስ ዩ ጋይስ ሃቭ በአንድ ላይ በዋና ዋናዎቹ ጉዳዮች ላይ በአቅማችሁን አስተባበራችሁ መስራት የምትችሉበት ሁኔታ እንዲኖር ነው። ጀስት እሱን ግልጽ ለማድረግ ነው። ቀደም ሲል የጠቀስኳቸውም 3-4 ነጥቦች ከትግሉ አካሄድ ጋር በጥብቅ የተሳሰሩ ስለሆኑ ነው ያነሳኋቸው። ቀላል የማይባሉም ልዩነቶች ናቸው። በነገራችን ላይ እንደሱ ብለህ ካመንክ ታነሳቸው ትችላለህ ብያለሁ። አንዱ ቅድም የጠቀስኩት እንዳልኩ አሁን ለምሳሌ ዳይኮቶሚ የለም። ሰምቻለሁ። ሊጨርስ እሺ፣ ያንተን ሰምቻለሁ እኮ አሁንም ቢሆን አታንሳ አላልኩም። ውይይት ያስፈልገዋል፣ መልስ ያስፈልገዋል። ይሄ ግልጽ የሆነ የአቋም ልዩነት ይመስላል ብለህ የምታምንበት ነገር ካለ ማንሳት ትችላለህ ብያለሁ። እኔ ግን የኔን ደግሞ እምነት ነው እየተናገርኩ ያለሁት። እኔ በተጨባጭ ያና አይነት ልዩነት በኔና በሱ መካከል አለ ብዬ አላምንም። በነገራችን ላይ እኛ ብዬ ስናገር እኔ እሱንም ጨምሬ ነው የምናገረው። አሁን ያነሳቸው ለምሳሌ ሰላማዊ ህዝባዊ እምቢተኝነት አስፈላጊ እንደሆነ መካሄድ እንዳለበት አንዱ የወሰነው መድረክ እኔም እሱም ያለንበት ቨርጂኒያ በቅርብ ጊዜ ተሰብስቦ የአቋም መግለጫ ያወጣው ከእናቶ ጅዋር ጋር ከነ ፕሮፌሰር ሕዝቅኤል ጋር የፈጠርነው ስብስብ ነው። እሱም አለበት እዛ ውስጥ። እሱም በሚያራምደው አቋም ነው እኔ ራሴን ሊተቸኝ የሚሞክረው። እኔ በተጨባጭ መሰረታዊ የሆነ ልዩነት አለን ብዬ አላምንም። እኔ ነኝ እያልኩ ያለሁት። እሱ አለን ብሎ አምኗል። አንተ አይ በዚህ ረገድ የተፈጠረው ነገር መልስ ያስፈልገዋል፣ አስተያየት ያስፈልገዋል ካልክ አልመልስም ልል አልችልም ነው። ግን አጠቃላይ የሆነ ፍላጎቴን እየገለጽኩ ነው። እኔ ፍላጎቴ በቃ መጨቃጨቅ አይደለም፣ ንትርክ ውስጥ መግባት አይደለም፣ አላስፈላጊ የሆነ እንካሰላንተያ ውስጥ መግባት አይደለም። አሁንም ቢሆን እስካሁንም ላቀረባቸው ትችቶች፣ ክሶች፣ ሽሙጦች፣ ስድቦች መልስ ያልሰጠሁት ያለ ምክንያት አይደለም። እንደዛ አይነት ጥልቅ የሆነ እምነት ስላለኝ አይጠቅምንም፣ ለትግሉም አይጠቅም የሚል እምነት ስላለኝ። ነገር ግን ለምሳሌ መልስ መስጠት ያለብኝ አንድ ጉዳይ አለ። ቴዲ ታስታውሳለህ፣ የአብሮነት ኢትዮጵያና ሪዮት ሚዲያ በመተባበር ትዕይንተ ህዝብ አካሄድን በኢንተርኔት። እዛ ላይ ውጤቱን በሚመለከት ጋዜጣዊ መግለጫ ስንሰጥ ጋዜጠኛ ስማቸው ምን አላቸው ጥያቄ ያቀረበ። ለምንድን ነው ከተጋበዙት 15 ሰዎች ውስጥ ይልቃል የሌለው ያልተጋበዘው ብሎ ጥያቄ ያቀረበ። መልስ መስጠት ነበረብኝ። አይ ይልቃል ሊስታችን ውስጥ ነበረ፣ ነገር ግን ከጎጃም ፋኖ ጋር አብሮ ስለሚሰራ ወይም አብሬ እሰራለሁ ብሎ ስለሚል በአጋጣሚ ሆኖ ሊስት ውስጥ ከያዝናቸው ሰዎች ዘመነ ለመሳተፍ ፈቃደኛ ሆነ። ዘመነ ፈቃደኛ ከሆነ አብረው ከሚታገሉ ሰዎች ውስጥ 2 ሰዎች መጋበዝ አንችልም፣ ያለን ቦታ ውስን ነው። ዘመነ ባይሳተፍ ኖሮ ግን ሊስታችን ውስጥ የነበረው ይልቃል ነበር። ያን ሊስት ደግሞ ያቀረብኩት እኔ ነኝ። በዛ ምክንያት ነው ይልቃል ሳይቀርብ የቀረው። መሬት ላይ ያሉ የፖለቲካ ቅራኔዎች እንዲወከሉ ስለሆነ የምንፈልገው አንድ ጎራ ላይ 2-3 ሰው አልጋበዝንም። ማህበራዊ መሰረቱን እያየን ነው የወከ። በዚህ ምክንያት ነው ይልቃልን ሳንጋብዘው የቀረ ነው። ከጎጃም ፋኖች ጋር አብሬ እሰራለሁ ስለሚል ከዛ ስብስብ ውስጥ 2 ሰው መጋበዝ አልፈለግንም ብዬ ተናገርኩ። ይሄ ስህተት ነው፣ ያላግባብ ነው ልደቱ ትችት እንደዚህ ብሎ የተናገረው ብሎ ለአንተ ቅሬታ አቀረበ። እኔ አጠቃላይ የፋኖን ትግል የአማራን ህዝብ ትግል ነው እንጂ የምደግፈው በተለየ ሁኔታ ከጎጃም ፋኖ ጋር ግንኙነት የለኝም፣ የምሰራው ስራ የለኝም፣ ልክ አይደለም ልደቱ እንደዚህ ብሎ ያቀረበው ብሎ ቅሬታ አቀረበ። አንተም እውነት መስሎህ ማስተባበያ ሰጠህለት። እኔ ነገርኩህ ውሸት። እኔ የተናገርኩት መረጃ መሰረት አድርጌ ነው። ራሱ ከጎጃም ፋኖች ጋር አብሮ እንደሚሰራ በአደባባይ ወጥቶ ነው የተናገረው። ለምንድን ነው ይህን ማስተባበያ የተቀበልከው አልኩህ። አይ እኔ አላወቅኩም እሱን አልከኝ። እንግዲህ አሁንስ ብዬ ፊልሙን ላኩልህ። ይሄው ይሄን። ከዛ በኋላ ግን እኔ እናንተ ተመካከርንና ኦኬ አሁን ይሄን ነገር ዝም ብሎ ማጋጋል ወይም መግፋት አያስፈልግም፣ ማስተባበያ መስጠቱም ይቅር ብለን ተው ነው። ማስተባበያ የተሰጠው ግን ያላግባብ ነው፣ አንተንም አሳስቶህ ነው። ሴማንቲክስ ነው ብዬ ስላሰብኩ እኔ በእለቱ ተወካይ ተብዬ መጠቀስ ትክክል አይደለም። መስጠት ያለብኝ እኔ እሱን ይሄን መስጠት አለብኝ። ምክንያቱም ሰዎች ሆን ብዬ እኔ እንዳይጋበዝ ያደረኩት ሊመስላቸው ይችላል። እነዚህ አጋጣሚዎች ያስፈልጋሉ ነው እያልክ ያለው። አንደኛ ከዛ በፊትም በነበሩ መድረኮች አንተም ታውቃለህ፣ የአብሮነት ኢትዮጵያ ጋብዘነው
አልተሳተፈም። ከዛም በኋላ በነበሩ መድረኮች እኔ ጋብዤው ስልኩን ዘግቶ ነው የጠፋብኝ፣ አልፈለገም። ያኔም ላይሳተፍ ይችል ነበረ። በአጋጣሚ ግን አለመሳተፉን የኔ ችግር አድርጎ ለማቅረብ ሞከረ። እኔ ፊልሙን ልኬልሃለሁ፣ ህብረተሰቡ ይህን ማዳመጥ አለበት ብዬ አምናለሁ። ከዛ